የሰው ልጆች በምድር ላይ እስከኖርን ድረስ እስካለን ድረስ በማግኘትም ይሁን በማጣት በዚህ በአካዳሚ ፎርማል በሚባለው መንገድ የተማርን የምንሆን ያልተማርን፣ ገንዘብ ያለን የምንሆን አንሆን፣ በጤና የምንኖር ያለ ጤና፣ በየትኛውም ሁኔታ ውስጥ ሆነን መንፈሳዊ የምንሆን ወይ ደግሞ ምንም አይነት መንፈሳዊነት በህይወታችን የሌለን ቢሆን የምንጠይቃቸው መሰረታዊ ጥያቄዎች አሉ። እነዚህ መሰረታዊ ጥያቄዎች ብዙ ጊዜ የሚነሱት ከምንድን ነው? በነዛ አይነት እንደዚህ ሁለት የተለያዩ ኤክስትሪሞች በነገርኳችሁ በነዛ አይነት የህይወት ውስጥም እያለን የሆነ የሚሰማን ባዶነት ወይ ደግሞ ልንሞላ የማንችለው ወይ ደግሞ ኢቭን በቃላት እንኳን ልንናገር የማንችለው የሆነ ክፍተት አለ፣ የሆነ ባዶነት ስሜት አለ፣ ትርጉም የማጣት ስሜት አለና በእነዚህ ስሜቶች ውስጥ ስንሆን የምንጠይቃቸው 3 መሰረታዊ ነገሮች አሉ። አንደኛው እኔ ማን ነኝ? ሁለተኛው ነገር ደግሞ የህይወት ትርጉሙ ምንድን ነው? ሶስተኛው መሰረታዊ ጥያቄ ደግሞ የኔ የመፈጠሪያ ዓላማ ምንድን ነው? እና እነዚህ 3 ጥያቄዎች ዛሬ የተጀመሩ አይደሉም። ከጥንት ጀምሮ ምናልባት ፍጥረት ታሪክ ከሚወራበት ጊዜ ጀምሮ የነበሩ ወደፊትም የሚቀጥሉ ነገሮች፣ በተለይ ደግሞ በዚህ ዘመን አሁን ባለንበት ዘመን ደግሞ በጣም እየተጠየቁ ያሉ ነገሮች ናቸውና ለኔ እስከማስታውሰው ድረስ ምናልባት ማስተዋል እስከገዛሁበት ድረስ ላይ የ6 ዓመት ልጅ ምናምን እስካለሁበት ድረስ ጀምሮ ከዛ ጊዜ ጀምሮ እነዚህ ጥያቄዎች በተለያየ መልኩ በህይወት የጠየቃቸው ነበረ። ግን ደግሞ አሁን የበለጠ እያደግኩኝ ከሌሎች ሰዎች ጋር ኢንተራክት እያደረግኩኝ የበለጠ እየተማርኩኝ እያነበብኩኝ እየጠየቅኩኝ በሄድኩ ቁጥር ደግሞ ይሄ ጥያቄ የኔ ብቻ ሳይሆን የሁላችንም ዓለም ያለ ሰው የተባለ ሰዎች በሙሉ የምንጠይቀው እንደሆነ እየገባኝ መጣ ማለት ነው። ግን ደግሞ ኦኬ ጠየቀን፣ እነዚህ ጥያቄዎች መልስ አገኘን እንበል፣ ምንድነው ነጥቡ? አይገባኝም ነበር until very recently። እና ለምሳሌ አንዱ ጥያቄ እናንሳ፣ እኔ ማን ነኝ የሚለው ጥያቄ። እኔ ማን ነኝ የሚለውን ጥያቄ ስንጠይቅ ምንድነው ለመረዳት እየሞከርን ያለ ነው? ራሳችንን ለማግኘት የምናደርገው ጥረት ነው እኔ ማን ነኝ የሚለው ጥያቄ ማለት። እዛ ውስጥ ምን ነገሮች አሉ? የህይወት መመሪያን ለመረዳት መሞከር፣ ወይም ደግሞ እኔ ምን አይነት ዋጋ አለኝ፣ ምን አይነት ተጽዕኖን መፍጠር እችላለሁ፣ በተፈጥሮ የበለጠ የምወደው የበለጠ የማመዝንበት ነገር ምንድን ነው፣ ፍላጎቴ ምንድን ነው፣ ለምን ነገሮች ዋጋ ሰጣለሁ፣ ክብደት ሰጣለሁ፣ የቱ ነገሮቼ በጣም ሲሪየስሊ ማልደራደርባቸው ነገሮቼ ናቸው፣ ለምን። እንደገና ደግሞ የባለፈው ይሄን ጥያቄ ከመጀመሩ በፊት ወይም ደግሞ ይሄ ጥያቄ ባለበት ወቅቶች የነበረኝ ህይወት ምን ይመስላል፣ እኔ ምን አይነት አስተዋጽኦ ነበረኝ፣ ሰዎች ምን አይነት ተጽዕኖ ነበራቸው፣ ህይወቴ ምን ይመስላል፣ ከዛ ውስጥ ምንን ተማርኩ፣ ያ እንዴት ቀረጸኝ እኔን። ሌላውና በጣም አስፈላጊው ደግሞ ከሰዎች ጋር ያለንን ግንኙነት የነበረንን ግንኙነቶች መረዳትና ከሰዎች ጋር እንዴት ነው ያለን ግንኙነት ምን ይመስላል፣ በምን አይነት ሁኔታ ነው በሄቭ ማደርገው፣ እነዚህን ነገሮች ሁሉ ጠቅልሎ ይይዛል። እና ኦኬ ይህን አወቅን ተረዳን፣ ግን ምንድነው እርባናው፣ ምንድነው የሚጠቅመን ነገር ስንል ትልቁና በጣም የሚጠቅመን ነገር የኛን ውስጣዊ ማንነታችንንና የውጫዊ ማንነታችንን ማስታረቅ እንችላለን። ይሄ ማለት ምንድነው? እኛ የሰው ልጆች በአጠቃላይ 2 የሆኑ ዋና ዋና ተፈጥሮዎች አሉ። የውስጣዊ ማንነታችን አለ፣ የውጫዊ ማንነታችን አለ። 2 አይነት ማንነቶች አሉን። አንደኛው ማንነታችን ከእግዚአብሔር የተካፈልነው ይሄ መለኮታዊ ማንነታችን ሲሆን፣ ሁለተኛው ማንነታችን ደግሞ በአፈር ተጠፍጥፎ የተሰራው ይሄ ስጋዊ ማንነታችን ነው ማለት ነው። በእነዚህ በስጋዊ ማንነታችንና በመለኮታዊ ማንነታችን መሀል መጣጣምን መፍጠር እንችላለን ማለት ነው፣ ይሄንን ጥያቄ መመለስ ከቻለን። ስለዚህ እኔ ማን ነኝ የሚለውን ጥያቄ ደጋግመን ራሳችንን መጠየቅ፣ እኔ ማን ነኝ የሚለውን ጥያቄ መለማመድ፣ እኔ ማን ነኝ የሚለውን ጥያቄ
በውስጣችን ማሰላሰል ማብላላት እጅግ በጣም የሚጠቅም ነገር ነውና ምናልባት ከዚህ የቤት ስራ ጋር ተዋችኋለሁ። ጎአሄድ ይህንን ጥያቄ ስትጠይቁ ግን አንድ ቲፕ የምሰጣችሁ መልስ ለማግኘት አትሄዱ። መልስ ሳይሆን ስለ ራሳችን፣ ስለ እዚህ ዓለም፣ ስለ ፍጥረት የበለጠ መረዳትን፣ የበለጠ ማወቅን፣ መገረምን ለመጨመርና ከዛ ደግሞ በህይወት ዘመን ሙሉ የማያቋርጥን ፍለጋና ትምህርት ውስጥ ለመግባት በእንደዚህ አይነት ስነ ልቦና ግቡበት። ይህንን ጥያቄ ይዛችሁ ስትሄዱና ኢትስ ሶ ቢዩቲፉል ዩ ዊል ኢንጆይ ኢት። ለዛሬ እዚህ ጋር ይበቃናል። በሚቀጥለው የህይወት ትርጉም ምንድነው የሚለውን ለማየት እንሞክራለን። እስከዛ ድረስ ባይ